ሰላም እንዴት ናችሁ? ዛሬ የምናየው ብዙዎች ቪዛ ይከለከላሉ። ከ50% በላይ የሚሆኑ ሰዎች ቪዛ አፕላይ ያደርጋሉ። ኢሚግሬሽን የሚጠይቀው ሙሉ መረጃ መስፈርት ያሟላሉ፣ ግን ደግሞ ቪዛ ይሰጣቸው ቪዛ ይከለከላሉ። ቪዛቸው ሪጀክት ይሆናል። ያ ነገር ምንድን ነው ምክንያቱ ብላችሁ አስባችሁ ታውቃላችሁ? እነዛ ምክንያቶች አንድ ባንድ እናያለን። 5 ቪዛ ኦፊሰሮች ቪዛ አፕሩቭ ለማድረግ የሚጠቀሙባቸው ግን ደግሞ ኢሚግሬሽን የማይጠይቃችሁ። ስለዚህ እስከ መጨረሻው አብራችሁን ቆዩ። ቤተሰብ መሆን እንዳትረሱ፣ ሰብስክራይብ ማድረግ እንዳይረሳ እያልኩ ወደ ቪዲዮ ያልፋለሁ ማለት ነው። አብራችሁን ቆዩ። ያልተጠበቀ እገዳ ለምን ተከለከልኩ ብላችሁ አስባችሁ አታውቁም? ስታስቡ መልስ አታገኙ። ለምን? ኢሚግሬሽን የጠየቃችሁ ሙሉ በሙሉ አሟልቷችኋል። አብዛኛው አመልካች በኤምባሲው ድረገጽ ላይ የተዘረዘሩትን መስፈርቶች ሙሉ ያሟላል። ሆኖም ግን ቪዛው ውድቅ ይደረጋል። እነዚህ በሕግ ያልተጻፉ ነገር ግን በቪዛ ኦፊሰሮች ዘንድ እንደ ዋና መስፈርት የሚታዩ የአመልካችን እውነተኛ ፍላጎትና ታማኝነት የሚለኩ ነጥቦች ናቸው። እነዚህን አንድ ባንድ እናያለን። አብራችሁን ቆዩ። ከነዛ ድብቅ ምክንያቶች መሃል አንዱ የዓላማ መግለጫ፣ እነሱ የሚሉት ስቴትመንት ኦፍ ፐርፐስ የሚሉት ሰው ሰራሽ መሆን ነው። ሰው ሰራሽ ስንል ኤአይ ሊሆን ይችላል እና ደግሞ የሌላ ሰው ኮፒ ፔስት አድርገን ተጠቅመን ይሆናል ማለት ነው። ከኢንተርኔት የተቀዳ ወይም ደግሞ በኤአይ ብቻ የተጻፈ ደብዳቤ የአመልካችን እውነተኛ ስሜትና ታሪክ አይገልጽም። ኦፊሰሮቹ እነዚህን ቴክኒኮች በቀላሉ ይረዳሉ። ለምን? የሺዎቹን ስቴትመንት ኦፍ ፐርፐስ ስለሚያዩ እነዛ ነገሮች የሚረዱበት መንገድ ሀይ ነው ማለት ነው። እነዛ ነገሮችን መጠንቀቅ አለብን። ኤአይ ብንጠቀም አይናው የእንግሊዝኛ ችሎታችን ዝቅ ስለሆነ በራሳችን ላንጽፍ እንችላለን። ኤአይ ልንጠቀም እንችላለን። ለኤአይ የምትነግሩት ግን የራሳችሁን ዲፕ ኢንፎርሜሽን ከሰጣችሁ በኋላ ይሄን ነገር ምን አርግልኝ ነው የምትሉት? ኦርጋናይዝ አርግልኝ፣ ስቴትመንት ኦፍ ፐርፐስ ጻፍልኝ ማለት አለባችሁ። ግን ያ ነገር ግን ሁማናይዝ በሆነ መንገድ እናንተ ለኤአይ የራሳችሁን ኢንፎርሜሽን ዲቴል መስጠት አለባችሁ ማለት ነው። እና ደግሞ ሁማናይዝ ሶፍትዌሮች አሉ። ኤአይ የሚጠቀማቸው አንዳንድ ቃላቶች ይታወቃሉ። እነዛን ነገር ወደ ሰው ሰራሽ እንዳደርግላችሁ ሁማናይዝ ኤአይ ብላችሁ ጎግል ላይ ሰርች አርጋችሁ ስቴትመንት ኦፍ ፐርፐስ ኤአይ የጻፈላችሁን ስቴትመንት ኦፍ ፐርፐስ ሁማናይዝ ማድረግ አለባችሁ ማለት ነው። እና ደግሞ የሰውን ኮፒ ማድረግ አርጋችሁ መጠቀም የለባችሁ። ምን መሆን አለበት ማለት የራስ ድምጽ ፐርሰናል ቮይስ አለመኖር እንደ ታማኝነት ማጣትና ግዴለሽነትን እንደ ግዴለሽነት ይቆጠራል ማለት ነው። ይሄ ነገር ለቪዛችሁ ውድቅ እንዲሆን ምክንያት ይሆናል ማለት ነው። መፍትሄ የሚሆነው የግል ህይወቱን፣ ቤተሰባዊ ሁኔታና የወደፊት እቅዶን በዝርዝር ማካተት አለባችሁ ማለት ኢቭን በኤአይ ራሱ ከተጻፈ ማለት ነው። ሁለተኛው ደግሞ ማህበራዊ ትስስር ገጾች ዲጂታል ፉትፕሪንት የምንላቸው በዚያው አብዛኛው ሰው ደግሞ የሚሸወደው እዚህ ጋር ነው። ማህበራዊ ሚዲያ ቀላል ነገር አይደለም። በአሁን ጊዜ የቪዛ ኦፊሰሮች የአመልካችን ፌስቡክ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ወይ ደግሞ ስፔሻሊ ለፕሮፌሽናሎቹ ደግሞ ሊንክድን ገጻቸው የመመልከት መብትና ዝንባሌ ያላቸው ስፔሻሊ አሁንም ደግማሉ ለፕሮፌሽናል ሰራተኞች ሊንክድን ገጻቸውን ያሉ ማለት ነው። በቪዛ ፎርም ላይ ለጉብኝት ሄዳለሁ ብለህ ወይ ቲክቶክ ላይ ወይ ፌስቡክ ላይ ደግሞ ለስራ ፍለጋ ነው የሚሄደው አይነት ማለት ነው። ይሄ ኮምፕሊትሊ ቪዛችሁን ውድቅ የማድረግ ምክንያት ሊሆን ይችላል ማለት በድብቅ እነሱ ምንድነው ማለት ነው ያንተን ፌስቡክ ሊሆን ይችላል፣ ሊንክድን ፔጅን ሊሆን ይችላል፣ ላይክ እንደዛው ቲክቶክ ፔጅም ሊሆን ይችላል፣ ኤኒ ሶሻል ሚዲያ ሊያዩ ይችላሉ። የሆነች ጥርጣሬ ነገር ካገኙብህ ማለት ነው የሆነ ቪዛ ኦፊሰሩ የማየት
የማየት እድሉ ከፍተኛ ነው ማለት ነው። ምንም መጠንቀቅ አለባቸው። ከነዛ ምስጢሮች መሃል ሶስተኛው ደግሞ ከሀገር ጋር ያለው ቁርኝነት። ይሄ ማለት ምን ማለት ነው? በሀገር ውስጥ ምንም አይነት ንብረት ከሌለ ቤተሰብ ወይ ደግሞ ቋሚ ስራ አለመኖሩ ኦፊሰሩ ጥርጣሬ ውስጥ ይከተዋል ማለት። ይህ ምንድነው? ስትሮንግ ታይስ ይባላል። ስለዚህ ወደ ሀገርህ ተመልሴ እንደምትመጣ ለነሱ የሆነ ነገር ማሳየት አለ። ወደ ሀገርህ እንዲመለሱ የሚያስገድዱ ማህበራዊ ሊሆን ይችላል፣ ኢኮኖሚ ትስስር ሊሆን ይችላል መኖሩን በሰነዱ ላይ መግለጽ አለብን። እነሱ ማሳመን አለበት። ኢቭን ባትመለሱና እንድትመለስ የሚያረግ ሳምቲንግ እንዳለ ማሳየት አለብን ማለት ነው። ይሄ ግዴታ ነው። ከነዛ ድብቅ ነገሮች መሃል አራተኛው ምንድነው? የባንክ ድንገተኛ እንቅስቃሴ ፈንድ ዳምፒንግ የሚባለው። ከቪዛ ቃለ መጠየቅ ጥቂት ሳምንታት በፊት በባንክ ሂሳብ ላይ የሚታይ ከፍተኛ ወይ ደግሞ ድንገተኛ የገንዘብ ዝውውር ትልቅ ጥርጣሬን ይፈጥረዋል። ማለት ኦፊሰሩ ላይ ያንተን ቪዛ አፕሩቭ የሚያደርጉ ኦፊሰር ትልቅ ጥርጣሬ ይፈጥራል ማለት ነው። ስለዚህ ገንዘቡ ከየት እንደመጣ በዛው እኮ የሆነ ገንዘብ አንተ እኮ ቤት ሽጠ ሊሆን ይችላል፣ መኪና ሽጠ ሊሆን ይችላል፣ ዲፖዚት ያደረገው የራስ ብር ሊሆን ይችላል። ግን እነሱ ደግሞ እንደ ሌላ ነገር ነው የሚያዩት ማለት ነው። አንተ ለቪዛው ብለህ ገንዘቡን ከሰው እንደተበደርጋ አድርጎ ነው የሚያዩት ማለት ነው። ስለዚህ ገንዘቡ ከየት እንደመጣ ማብራራት ካልቻልክ ማለት ነው ኦፊሰሩ ለቪዛ እንዲያልፍ የተደረገ ብር ነው ተብሎ ይገምታል ማለት ነው። ብሮድ ፈንድስ የሚባለው መፍትሄው ምንድነው? ቢያንስ 6 ወር የተረጋጋ የባንክ ታሪክና የገንዘብ ምንጭ ሊኖር ይገባል። ገንዘብ ምንጩ ደሞዝ፣ የተከማቸ ደሞዝ ሊሆን ይችላል፣ ንግድ ትርፍ ሊሆን ይችላል፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል። በቃ ዋትቨር ግን ያን ነገር ማሳየት አለብህ። ብሩ ያንተ መሆኑን ማሳየት አለብህ። ለምን ትሪሊየን ብር አካውንት ላይ አይኖርም? ብሩ ከየት እንደመጣ ማሳየት ካልቻልክ ጭራሽ ቪዛውን አታገኝም ማለት ነው። አምስተኛውና መጨረሻው ደግሞ ለቃለ መጠይቅ ስትሄዱ የምትሳሳቱት ትልቁ ስህተት ነው ማለት ነው። እሱ ምንድነው? መረጃ አለመገጣጠም። ምንድነው ብትሉኝ በወረቀት ላይ የሰፈረው መረጃና በቃለ መጠይቁ ወቅት የምትናገሩት መልስ 100% መገጣጠም አለበት፣ ግዴታ ነው። አንተ የሞላውን ፎርም ቃለ መጠይቁ ላይ አውቆ ሆን ብሎ ይጠይቋቸዋል። እያንዳንዱን ነገር ሙሉ ባይሆንም ማለት ነው። ግን አንድ ነገር ከተሳሳትክ ለቪዛ መውደቁ ትልቅ ኬዝ ሊሆን ይችላል ማለት ነው። ሌላ ደግሞ በራስ ቃለ መጠይቁ ላይ በራስ መተማመን ማጣት፣ ኮንፊደንስ ማጣት ማለት ነው። መደናገጥ፣ መልስ መቀያየር ወይም ደግሞ ጥያቄዎችን ግልጽ ባልሆነ መንገድ መመለስ እንደ ውሸት ወይ ደግሞ መረጃን እንደመደበቅ ይቆጥራሉ ማለት ኬዝ ነው የሚፈልጉት። የሰውዬ የሆነ ነገር እየደበቀኝ ነው ብሎ ካሰቡ ያንተን ቪዛ ሪጀክት ያደርጋሉ። እነሱን መጠንቀቅ አለባቸው። መፍትሄ ምንድነው? የሙሉትን የቪዛ ፎርም ዲኤስ 160 ወይም ደግሞ መሰል ቪዛዎች አሉ። እነሱን ደጋግሞ ማጥናትና መለማመድ እና ደግሞ በፉል ኮንፊደንት ሆናችሁ በፉል ኮንፊደንስ ቃለ መጠይቁን ማድረግ አለባችሁ ማለት ነው። በአጠቃላይ እውነተኛ የሆነ ስቴትመንት ኦፍ ፐርፐስ የግል ታሪክና ስሜትን የሚያሳይ መግለጫ ያዘጋጁ። ዲጂታል የሆኑ ማለት ሶሻል ሚዲያዎችን ተጠንቀቁ። ሶሻል ሚዲያ ላይ የቪዛችሁን ተቃራኒ የሚሆን ነገሮችን ባትለቁት በጣም ይመከራል። ሶስተኛ ደግሞ የባንክ ታሪክ መጀመሪያ እንዳየነው ባንካችሁ ላይ በጣም ጥንቃቄ አድርጉ። ብር ስላላችሁ ብቻ
ገና ለገና ቪዛ ይሰጠኛል ብላችሁ አታስቡ። የባንክ ታሪክ በጣም ወሳኝ የሆነ ነገር ስለሆነ ማለት ነው በጣም መጠንቀቅ ያስፈልጋል። ለተጨማሪ መረጃ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አስተያየት ኮሜንት ሴክሽን ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።